ጤና ይስጥልኝ እንዴት ሰነበታችሁ? ሃርመኒ ሚዲያ በእውነትና በእውቀት ላይ በመመስረት የተለያዩ ማህበራዊ ጉዳዮችን ፖለቲካዊ፣ ኢኮኖሚያዊ፣ ኪነጥበባዊና ስፖርታዊ ጉዳዮች ላይ በማተኮር ዝግጅቶቹን ያቀርባል። በዚህ መሰረት የዛሬው ርዕሳችን ባለፈው ሰሞን በኢትዮጵያ ውስጥም በተለይም በማህበራዊ ሚዲያዎች አልፎ አልፎም በሌሎች የዜና አውታሮች ላይ መነጋገሪያ ሆኖ ስለነበረው ጉዳይ ይሆናል። ስለ ፉላኒ ወይም በኢትዮጵያ ውስጥ ፈላጣ ተብለው ይጠሩ ስለነበሩት ማህበረሰቦች ጉዳይ እንነጋገራለን ዛሬ። የፉላኒ ህዝብ ሰፊ ታሪክ ያለው ህዝብ ነው። ይህን ሁሉ ሰፊ ታሪካቸውን በዚህ ዝግጅት ላይ አንዘክርም። አልፎ አልፎ ዋና ዋና የሆኑትን ግን ለእናንተ ግንዛቤ ይሆን ዘንድ እናቀርባለን። አብራችሁን ቆዩ። ዝግጅታችንንም ለወዳጅ፣ ለዘመድ፣ ለጓደኛ በማካፈል ለሁሉም እንዲደርስ አድርጉልን። እነዚህ ድንበር የማይገድባቸው አፍሪካውያን ከብት አርቢዎች በደቡብ ሱዳንና በምዕራብ ኢትዮጵያ አካባቢ ሲታዩ ይህ የመጀመሪያው አይደለም። ምናልባት የከብቶቻቸው ብዛት ከበፊቱ ይበልጥ እንደው በጋምቤላ ከተማ ውስጥ ሲያልፉ የመጀመሪያቸው እንደው እንጂ ፉላኒዎች ለከብቶቻቸው ውሃና ግጦሽ ፍለጋ ሲንቀሳቀሱ ከሳህል አካባቢ ተነስተው በቻድ በኩል ወደ ሱዳን ሲሻገሩ በጥቂቱም ወደ ኢትዮጵያ ሲዘልቁ ኖረዋል። ፉላኒዎች በሃይማኖታቸው ጠንካራ የእስልምና ሃይማኖት ተከታዮች ናቸው። በርካታ የሃይማኖት አስተማሪዎችና ዑለማዎችም አሏቸው። በሱዳን በኩል አድርገው ወደ መካም ይሄዳሉ። በዚሁ ለከብቶቻቸው ግጦሽ ፍለጋና መንፈሳዊ ጉዞ ሳቢያም ወደ ሱዳን ዘልቆ ከነበሩት ውስጥ የተወሰኑት ወደ ምዕራብ አፍሪካ ከመመለስ ይልቅ ሱዳን ውስጥ እንዲቀሩ ሆነዋል ወይም ሱዳን ውስጥ ቀርተዋል። እነዚህ ሱዳን ውስጥ የቀሩት የምዕራብ አፍሪካ ሰዎች በሱዳናውያን ዘንድ ፈላታ የሚል ስም ወጣላቸው። ሱዳን ውስጥ ይህ መጠሪያ የፉላኒ ዘር ላላቸው ከምዕራብ አፍሪካ ወደዛ ሊሄዱ ሙስሊሞችም የጋራ መጠሪያ ሆኖ እንዲጸና ሆኗል። እነዚህ የፉላኒ የዘር ሐረግ ያላቸው ማህበረሰቦች አንዳንዴ ወደ ኢትዮጵያ ሲሻገሩ ምናልባትም ሱዳን ውስጥ ይጠሩበት ከነበረው ስም ወይም የተወረሰ በሚመስል መልኩ ፈላጣ እየተባሉ ይጠራሉ። የምዕራብ አፍሪካ ሐውሳዎች ፉልቤ ይሏቸዋል። በፈረንሳይኛ ተናጋሪ አፍሪካውያን ዘንድ ደግሞ ፔኡል ተብለው ይታወቃሉ። በአንዳንድ የምዕራብ አፍሪካ ሀገሮችም ውስጥ ፈላ እያሉ እንደሚጠሯቸው ይታወቃል። ስመ ብዙ ሀገረ ብዙ ህዝብ ፉላኒ፣ እኛ ደግሞ ሁሉ አገርሽ ብለናቸዋል። የፉላኒዎች ጥንታዊ መነሻ በአሁኑ ሴኔጋልና ሞሪታኒያ አካባቢ በሚገኘው የሴኔጋል ወንዝ ሸለቆ እንደሆነ ይታመናል። ፉላኒዎች በምዕራብ አፍሪካና በሳህል ቀጠና የሚኖሩ ቁጥራቸው ከ40 ሚሊዮን በላይ የሚገመት ማህበረሰቦች ናቸው። ከ1000 ዓመታት በፊት ጀምሮ ለከብቶቻቸው ግጦሽ ፍለጋ እስከ ሱዳንና ማዕከላዊ አፍሪካ ሪፐብሊክ ሲንቀሳቀሱ ኖረዋል። ይህም በዓለም ላይ በትልቅነቱ የሚታወቅ የአርብቶ አደር ማህበረሰብ እንዲሆኑም አድርጓቸዋል። በ18ኛውና በ19ኛው ክፍለ ዘመን ከ1804 እስከ 1903 ባለው ዘመን ፉላኒዎች በአፍሪካ ታሪክ ትልቅ አሻራ ጥለዋል። በተለይም ኡስማን ዳንፎዲዮ የተባለው መሪያቸው በናይጄሪያና አካባቢው የሶኮቶ ካለፌት የተባለውን ግዙፍ ግዛት መመስረት የቻለ ሰው ነው። ይህ በሁለት ታላላቅ አስተዳደሮች ወይም ዞኖች የተከፈለው ግዛት በምዕራብ ግዋንዱ ተብሎ የሚታወቅ ሲሆን የሚመራውም በአብዱላሂ ዳን ፎዲዮ ነበረ።
የምስራቁና ሶኮቶ ተብሎ የተሰየመው ደግሞ ሙሐመድ ቤሎ በሚባል ሰው ይመራ እንደነበር በታሪክ ይወሳል። በዚህ ወቅት ፉላኒዎች ከአርብቶ አደርነት ባለፈ የአስተዳደርና የሃይማኖት መሪዎች ሆነው ወጥተዋል። በናይጄሪያ፣ በጊኒና በሰነጋል በፖለቲካ ስልጣን ላይ ትልቅ ሚና አላቸው። ፉላኒዎች በሁለት ዋና ዋና ክፍሎች ይከፈላሉ። አርብቶ አደር ወይም ዘላን ፉላኒዎች ፉላ ቦሮሮ በገጠር ከከብቶቻቸው ጋር የሚኖሩ ጥንታዊ ባህላቸውን የጠበቁ ናቸው። ከተማ ነዋሪ ፉላዎች ታውን ፉላ በከተማ የሚኖሩ የተማሩ በፖለቲካና በንግድ ሥራ የተሰማሩ ናቸው። ፉላኒዎች ፑላኩ ተብሎ የሚታወቅ የሥነ ምግባር ደንብ ወይም የማኅበረሰብ መመሪያ አላቸው። ይህ ማኅበረሰባዊ ሕግ ወይም መመሪያ አንድ ፉላኒ በሕይወቱ ራስን መግዛትን፣ ትዕግሥትን፣ ጨዋነትንና ድፍረትን ሊኖረው እንደሚገባ ያስተምራል። ፉላኒዎች ከብቶቻቸውን ተከትለው ከአንዱ አገር ወደ ሌላው አገር ድንበር ሲሻገሩ የጦር መሳሪያዎችን ታጥቀው ነው። መሳሪያቸውን ግን ከብቶቻቸውን ከአውሬና ከዘራፊ ሊጠብቁበት ካልሆነ በስተቀር ለሌላ ሕገ ወጥ ተግባር ወይም ለወረራ አይጠቀሙበትም። ፉላኒዎች በባህሪያቸው ወይም በድንበር ተሻጋሪ ጉዟቸው በአውሮፓ ውስጥ በተመሳሳይ የኑሮ ዘይቤ ከሚታወቁት ጂፕሲዎች ወይም ሮማን ጂፕሲ ጋር በድንበር ተሻጋሪ ጉዟቸው ወይም ማግራቶሪ ልምዳቸው ተመሳስሎ አላቸው። ፉላኒዎች ከአፍሪካ ነባርና ትልቅ ከሆነው የባንቱ ማህበረሰብ ጋር ትስስር እንዳላቸው የሚታሰብበት ሁኔታ አለ። ምንም እንኳን የሁለቱም ቋንቋ የኒጀር ኮንጎ ቋንቋ ቤተሰብ ቢሆንም ሁለቱም የተለያየ ታሪክና ልማድ አላቸው። ባንቱዎች ወደ ደቡብና ምስራቅ አፍሪካ ሲስፋፉ፣ ፉላኒዎች ግን በምዕራብ አፍሪካ የቆዩ ማህበረሰቦች ናቸው። በምስራቅ አፍሪካ ከሚገኙ ኩሾችም ወይም ኩሻይት ጋርም ዝምድና እንዳላቸው ተደርጎ ይታሰባል። አንዳንድ ተመሳስሏቸውም ይህ ሕሳቤ እንዲጎላና በሰፊውም መወያያ እንዲሆን አድርጎታል። ፉላኒዎች ከኩሽ ነገድ ህዝቦች ጋር በጣም የተቀራረበ ወይም ተመሳሳይ የሆነ የዘር ቅርጸ ተፈጥሮ አላቸው። ከአካላዊ ገጽታቸውና ከከብት እርባታ ባህላቸው የተነሳ ከኦሮሞ፣ ከሶማሊ፣ ከአፋርና ከማሳ ህዝብ ጋር የተቀራረበ ገጽታና ተመሳሳይ የሆነ የኑሮ ልምምድ ወይንም ፕራክቲስ አላቸው። እዚህ ላይ እንደምትመለከቱት ሴቶቻቸው ባናታቸው ላይ የሚሸከሙት ነገር በሐረርጌ ከሚኖሩት የኢቱ ኦሮሞ ሸጎዬዎችና የሐረሪ ሰዎች ጋር ተመሳሳይ ነው። እዚህ ፎቶ ላይ የምታዩት ጎን ለጎን ያሉት ሁለት አባቶች አንዱ ከፉላኒ ሌላው ከኢትዮጵያ በሻሻ ናቸው። የኛው ኦቦ አህመድ አሊ ወንድማማቾችም ይመስላሉ። አንዱ ከፉላኒ ሌላው ከደምቢዶሎ ነው። እነዚህን ሁለት ወጣቶች አብሮ ቢያያቸው ወንድማማቾች ናቸው የማይል ማን ነው? ምንም እንኳን እስከ ዛሬ ድረስ ተጽፎ ያሉት እውነታዎች በፉላኒ ህዝብና በኩሽ ነገድ ወይም ማህበረሰብ ህዝቦች መካከል የዘር ወይንም የቋንቋ ግንኙነት አለመኖሩን ቢያሳዩም መሬት ላይ ያለው እውነታ ግን በተለይም ተሞክሯቸው ተመሳሳይ የሆነ ነገር እንዳላቸው የሚያሳይ በሰፊው የሚያሳይ በመሆኑ ሰፋ ያለ ጥናት እንደሚያስፈልግ በሁለቱም ወገን ያለው አዲሱ ትውልድ በዚህ ጉዳይ ላይ ሰፋ ያለ ጥናት እንዲያደርግና አዲስ እውነታን ይዞ እንዲመጣ የሚያስገድዱ ናቸው። ለፉላኒዎች የከብት እርባታ ለኢኮኖሚያዊ አገልግሎት ብቻ የሚያስፈልጋቸው በመሆኑ አይደለም ከዚህ እንቅስቃሴ ጋር ከዚህ ስራ ከዚህ ተግባር ጋር ተጣብቀው የቀሩት ታሪክ፣ ባህል፣ ልማድ ብሎም ማንነት ስለሆነ ነው። ከትውልድ ትውልድ ሲዋረስ የኖረ ማህበራዊ እሴት። በአጠቃላይ ፉላኒዎች
በምዕራብ አፍሪካ ውስጥ በከብት እርባታቸው፣ በወታደራዊ ጥንካሬያቸውና በእስልምና ሃይማኖት መስፋፋት ላይ ባላቸው ከፍተኛ ሚና በሰሐራ አካባቢ ከሚታወቁ የማህበረሰብ ክፍሎች ናቸው። ለማንነታቸው ኩሩ የሆኑ ማህበረሰቦችም ናቸው። ፉላኒዎች ወይም የፉላኒ ማህበረሰብ የዘር ሐረግ ያላቸው ሰዎች ከብት አርቢዎች ያን ሰሞን በጋምቤላ የመከሰታቸውን ጉዳይ ሁሉንም አገር የራሳቸው አገር አድርጎ የመውሰድ ዓለም የሰው ልጆች ሁሉ ቤት መሆኗን የማሳየት ጉዳይ እንጂ አንዳችም የጸጥታና የደህንነት አደጋ ወይም አንዳችም የፖለቲካ መስፋፋት ፍላጎት የለው። ሰላማዊ ጉዞ፣ ሰላማዊ ፍልሰት፣ ሰላማዊ እንቅስቃሴ ነው። በዚህ ማህበራዊ ሚዲያ ላይ አንዳንዶች የጋምቤላን ከተማ በከብቶቻቸው እበት አቆሸሹት፣ አበላሹት፣ እንዴት ዝም ተብሎ ይታያል ሲሉ ሰምተናል፣ ሰምታችኋል፣ ተሰምቷል። ሆኖም ግን ይህ ታሪካዊ ጉዟቸው፣ ይህ ታሪካዊ እንቅስቃሴያቸው፣ ይህ ባህላዊ እንቅስቃሴያቸው ከብቶቻቸው ጋምቤላ ከተማ ውስጥ ከጣሉት እበት በላይ ትልቅ ፋይዳ፣ ትልቅ ቁም ነገር ያለው ጉዳይ ነው። ፉላኒዎች፣ ፈላዎች ወይም ፈላጣዎች እኛ ነን።